ዋንቹ ቱ ነው እንደዚህ አይነት ነገር ይላል እና ዲፓርትመንት ስትመርጡ ለምሳሌ በጣም እድሜ ልካችሁን ያሰባችሁ ከልጅነታችሁ ጀምሮ ያሰባችሁ ለምሳሌ እኔ ኢንጂነር መሆን ነው ፈልገው ያለ ሰው በዚህ ምክንያት ያን ዲፓርትመንት ሊያጣው ይችላል። ውድ የናሂ ግራፊክስ ቤተሰቦች እንደምን አላችሁ? ዛሬም በሌላ ቪዲዮ ተመልሻለሁ። በዛሬው ቪዲዮ የማወራችሁ ዩኒቨርሲቲዎች ፈተና ላይ ስልክ ይዞ በመግባት ፈተናውን መስራት የሚለውን ሀሳብ ነው። ይሄ ነገር ጊዜ በጨመረ ቁጥር አደገኝነቱ እየጨመረ መጥቷል። በጣም ብዙ ተማሪዎች ይህን ነገር እየተጠቀሙ ይገኛሉ። ዩኒቨርሲቲ ውስጥ በተለይ በጣም የተለመደ ነገር ሆኗል እና በዚህ ቪዲዮ ስለሱ የማወራላችሁ ይሆናል። በተቻላችሁ መጠን እስከ መጨረሻ ድረስ ለመከታተል ሞክሩ። አብራችሁን ቆዩ። በመጀመሪያ ላነሳላችሁ የምፈልገው ነጥብ እንዴት ነው ስልክ ይዘው ገብተው ፈተና ሊሰሩ የሚችሉት ነው። ብዙዎቻችሁ የምታውቁት ይመስለኛል ኤአይን በመጠቀም ነው። በአሁኑ ዘመን ኤአይን የማይጠቀም ሰው ትንሽ ነው። በተለይ ተማሪ ሆኖ ብዙዎቻችን ለአሳይመንት እንጠቀመዋለን፣ ለቤት ስራ ምናምን የምንጠቀመው ይመስለኛል እና ብዙዎቻችሁ የምታውቁት ይመስለኛል እና እሱን በመጠቀም ነው። በጣም ብዙ አማራጮች አሉ። ለምሳሌ ብዙ አይነት ኤአይዎች አሉ። ቻትጂፒቲ ሊሆን ይችላል፣ ጀሚናይ፣ አሁን ደግሞ ክላውድ መጥቷል። ብዙ አይነት ኤአይዎች አሉ እና እነሱን በመጠቀም ተማሪዎች ፈተናቸው ውስጥ በመግባት ምንም ሳያጠኑ ሊሆን ይችላል ወይም ደግሞ የማያውቁትን ጥያቄዎች ለመስራት ይሆናል እየተጠቀሙበት ይገኛሉ። ሁለተኛ ላወራላችሁ የምፈልገው ነገር ማንኛውም ዩኒቨርሲቲ ይሄንን አይፈቅድም። በመጀመሪያ ደረጃ ልነግራችሁ የምፈልገው ነገር የትኛው ትምህርት ቤት ሊሆን ይችላል በስልክ እንዲሰራ የሚፈቀድበት ወይ የለም እና ኦብቪየስሊ ሪስክ ወስደው ነው እነዚህ ተማሪዎች እንደዚህ እያደረጉ ያሉት እና ብዙ ዩኒቨርሲቲዎች ይህንን ነገር ለማቆም የተቻላቸውን ነገር ያደርጋሉ። ግን ሆኖም ጥቂትም ቢሆን የሚያመጡ ተማሪዎች አይጠፉም። ለምሳሌ በእኔ ዩኒቨርሲቲ እኔ በተማርኩበት ዩኒቨርሲቲ ፌዴራሉና ይፈትሽ እንደነበረ ትዝ ይለኛል። በተለይ ፋይናሎች ላይ ሲደርስ ፌዴራሎች ይፈትሻሉ። ከዛ የፌዴራል ፍተሻ ሁሌት የሚያደርግ አይነት ፍተሻ ሁላችንም እየተፈተሽን ከዛ ሁላ የሚያመጡ ተማሪዎች እንደነበሩ አውቃለሁ እና ይህን ያህል ሪስክ ወስደው ነው ለጂፒያቸው አስበው ለማርካቸው አስበው ነው እነዚህ ተማሪዎች እና ይሄን ያህል ሪስክ ወስደው እንደዚህ ሊደረግ ይችላል ማለት ነው። ሶስተኛ ላወራላችሁ የምፈልገው ነገር ብዙ አይነት መንገዶች አሉ ፈተናን ለመስራት ማለት ነው። በዚህ ለምሳሌ ስልኩን ራሱ ይዛችሁ ሳገቡ ልሰሩ ትችላላችሁ ማለት ነው። ለምሳሌ ኤርፓድ ይዞ ቢገባ የሆነ ሰውዬ ሰምሃው መስራት ይችላል። በትንሽ ስልክ በሜሴጅ ተልኮለት ሊሰራ ይችላል። ቴሌግራም ላይ ራሱ ቻትጂፒቲ ላይ ሳይገባ ጀስት የተላኩ መልሶችን ሊያገኝ ይችላል። ስለነዚህ ዌዎች ዲቴይል ማውራት አልፈልግም፣ ምክንያቱም አይዲያውን እየሰጧችሁ ሁሌ እንዴት ማድረግ ይችላሉ ብላችሁ ልታስቡ አልፈልግም። እንዴት ግን አይዲያው እንዲኖራችሁ እፈልጋለሁ። በተለይ ፍሬሽማን የሆናችሁ ተማሪዎች እንደዚህ አይነት ነገር ያጋጥማችኋል። ያን በሚያጋጥማችሁ ሰዓት እንዳለ ማታውቁ ከሆነ በጣም ትጎዳላችሁ። ማለት በብዙ ወይ ነው ልትጎዱ የምትችሉት እና ይሄን እንድታውቁ ብዬ ነው ይሄንን የነገርኳችሁ ማለት ነው። አራተኛው ነገር ደግሞ ይሄ ነገር በስልክ ለማይሰሩ ተማሪዎች ጎበዝ ስፔሻሊ ጎበዝ የምንላቸው ተማሪዎች እንዴት ነው እንደዚህ አይነት ነገር ላይ አፌክት የሚደረጉት ነው። በሚገርም ሁኔታ በጣም ከሚጎዱት መካከል እነሱ ናቸው። ምክንያቱም እነሱ ኦልሬዲ አጥንተው ብለው ሜቢ ሌሊቱንም አድረው ሊሆን ይችላል ከስልክ ከሰራ ሰው ጋር ኮምፔር ማድረግ አይችሉም። እውነቱን ልንገራችሁ እንዴት መሰላችሁ? ሁሉንም ጥያቄ 30 ቢሆን 30ውንም በስልክ ከሰራችሁ እንዴት ነው የሆነ ሰውዬ ሌሊቱን አጥንቶ ምናምን የሚሸውዱ ጥያቄዎች አሉ። ኮምፔር የምታደርጉት ነገር ምንድነው? ኤአይ ነው። ኤአይን ከሰው ጭንቅላት ጋር ነው ዳይሬክትሊ ኮምፔር እያደረጋችሁ ያላችሁ። ቫስት የሆነ ዳታ ይይዛል ኤአይ። ይሄኛው ጀስት ሌሊቱን ያጠናውን ላይክ የሞከረውን ምናምን ነው እና ጥያቄዎቹ ይሸውዳሉ ምናምን ጀስት እና ደግሞ አስቡት ኤአይም ቢበዛ 2 ጥያቄ ቢሰጥ ነው ከ30 በተለይ ማቴማቲካሊ ያልሆኑ ነገሮች እንደዚህ የሚነበቡ ነገሮች ቲዮሪ የሆኑ ነገሮች ላይ ብዙ ጊዜ አይስታቸውም። በጣም ለጎበዝ ተማሪዎች በጣም አስቸጋሪ ነገር ነው ማለት ምንም ሳያጠና ምንም ሳያውቅ የሆነ ልጅ ቢገባ እንደዛ ሜቢ ፈተናውን በጣም ጥሩ ውጤት ኢቨን የመድፈኑላ ቻንስ አለውና ይሄ ጂፒኤ ላይ በኋላ በጣም ከባድ የሆነ ኢፌክት አለው። ለሜንታሊቲ ቤዝም እነዚህ ተማሪዎች እያጠኑ ጀስት ኮምፔር ማድረግ አልቻሉም። ከነዛ ጋር ሊያደርጉ አይችሉም። ያለምንም ኢፈርት እነዛ አትዋንስ በጣም ሃይ ሰቃይ ሊባሉ ይችላሉ ጀስት ካልተገኙ ማለት ነው። አምስተኛ ደግሞ ማወራላችሁ የሚፈልገው ነገር እነዚህ ይሄ ጂፒኤ ምናምን ተሰብስቦ እንዳለ ያመጣው ማርክ ፍሬሽማን ላይ የሆናችሁ ሰዎች ስፔሻል ዲፓርትመንት መምረጥ ያስፈልጋቸዋል። ግድ ነው። በጂፒኤያችሁ ነው ዲፓርትመንታችሁ ስትመርጡ ስትመርጡ የሚታየው
ሌላ ምንም የሚታይ ነገር የለም። ውጤታችሁ ከስልክ ከሰራ ሰውዬ ጋር አብሮ ነው ኮምፔር የሚደረገው ዞሮ ማለት ነው። አሁን እኔ እዚህ ጋር በስልክ ስሩ በስልክ አትስሩ አይደለም። ይሄንን ፋክት እንድታውቁልኝ በደንብ እፈልጋለሁ። አለ እንደዚህ አይነት ነገር አለ። ዲሲዥኑን እኔ አይደለም ሜክ ማድረግላችሁ እናንተ ናችሁ። ስሩ አትስሩ አይመለከተኝም። ጀስት አይ ዋንት ዩ ቱ ኖው እንደዚህ አይነት ነገር እንዳለ እና ዲፓርትመንት ስትመርጡ ለምሳሌ በጣም እድሜ ልካችሁን ያሰባችሁት ነው ከልጅነታችሁ ጀምሮ ያሰባችሁት ለምሳሌ እኔ ኢንጂነር መሆን ነው ፈልገው ያለ ሰው በዚህ ምክንያት ያን ዲፓርትመንት ሊያጣው ይችላል። ምክንያቱም ውጤቱ ከሌሎቹ ጋር ኮምፔር የሚደረገው ብዙ ልጆች በስልክ ከሰሩ ውጤቱ ይሰቀላል። ምንም እንዳትጠራጠሩ ወደ ላይ ከፍ ይልባችኋል። እናንተ ካላችሁ በላይ የመሆን ቻንስ በጣም ከፍተኛ ነው እና በጣም ዴንጀረስ የሆነ ሲቹዌሽን ውስጥ ይከታችኋል። ሜንታሊቲያችሁ ጥሩ አይሆንም ከዛ በኋላና ይህን ነገር ልታውቁ በደንብ እፈልጋለሁ። እንደምታስቡት ሜቢ እኮ ሁሉም ሰው በስልክ ላይ ይሰራ ይችላል። ግን የሚሰሩት ሰዎች እኔ ለሶስት ከፍያቸዋለሁ። የመጀመሪያው ምንም በስልክ የማይሰራ የሚያጠና ሰው ነው። ሁለተኛ ደግሞ የሚያጠናም በዛው ልክም ደግሞ በስልክ የሚሰራ ሰው ነው። 50-50 የሆነ ሰው ማለት ነው። ሶስተኛው ደግሞ ምንም ማያጠናም ሙሉ ለሙሉ ስልክ ተማምኖ የሚገባ ማለት ነው። ዛትስ ቬሪ ዴንጀረስ። በምን ወይ ላስረዳችሁ። ለምሳሌ ወደፊት ኦብቪየስሊ ይሄ ሰውዬ በምንም መልኩ ማያዝ ከሆነ ምናምን ግራጁዌት ያደርጋል። ግራጁዌት ካደረገ በኋላ ወደ ስራ ነው የሚገባው። ኦብቪየስሊ ሜቢ ኢንጂነር ሊሆን ይችላል፣ ዶክተር ሊሆን ይችላል። ኢማጂን ምን ሀፕን ሊያደርግልን ይችል። ምንም አያውቅም ትሉት ይሄ ሰውዬ ምንም ማጋነን አይሆንም። ምኑንም ሳያውቀው ሊወጣ ይችላል። ግራጁዌት ሊያደርግ ይችላል። ስራ ላይ ሊሰማራ ይችላል። ጥሩ ሊሆን ይችላል። ውጤቱ ሊቀጠር ይችላል። ይህን ነገር ከሀገርም አንጻር ስታዩት ልክ አይሆንም። አዋን ሰይ ዛት ቬሪ ዴንጀረስ። በጣም ዴንጀረስ ከሆኑ ነገሮች መካከል እኔ ብዬ ማስበው ግቢ በስልክ መስራት ነው። ስፔሻሊ ፉሊ ምንም ሳያውቁ መስራት ዛትስ ቬሪ ዴንጀረስ ኢን ማይ ኦፒኒየን ማለት ነው። እኔ በራሴ ፍሬሽማን የጨረስኩት ዘንድሮ ነው። ይሄ ቪዲዮ እየሰራሁላችሁ ያለሁት ክረምት ላይ ነው። በስልክ ተሰርቶ ከእናንተ አንድ ኮምፔር ማድረግ አችልም። ይሄ የራሳችሁ ዲሲዥን። አሁን እኔ በስልክ አልሰራሁም እስካሁን። ይሄ የራሳችሁ ዲሲዥን ነው ሜክ የምታደርጉት። እኔ እንዲማርጉ አላችሁም። ጀስት የራሳችሁ ዲሲዥን ነው። በህጋዊ መንገድ አንብቤ እሰራለሁ፣ የሀቄን አገኘዋለሁ አለ። በስልክ ሰርቼ ጥሩ ውጤት አግኝቼ መመረቅ ነው ፈልገው አለ። ዛት ዩሮ ዲሲዥን ምንም ሊጋፋችሁ አልፈልግም። እና እንደዛ በፍሬሽማን ላይ እንደዛ በስልክ እየሰሩ ምን እያሉ ብዙ ነገሮችን ልታሩ ይችላላችሁ። ጂፒያችሁ ሊወርድ ይችላል። ከሱም አልፎ ሲኦሲ የሚባል ፈተና ነበርና በቻት ጂፒቲ ኦልሞስት ሁሉም ሰው ሰራውና ነው በቃ ተሰቀለ ይሰቀልባችኋል ውጤቱ። ሰው የምትፈልጉት ዲፓርትመንት አገቡ። ጀስት እኔ ያን ያህል ስትሪክትሊ እውነቱን ለመናገር ትምህርቱን ይህን ያለ ኦብሰስድ ሆኜ የምማር አይነት ሰው አይደለሁም። ግን ኢማጂን ዶክተር እሆናለሁ ብሎ በጣም ጎበዝ የሆነ ልጅ በቃ በዚህ በተልካሻ ምክንያት ሊበላ ይችላል። እና ይህንን እንድታውቁ በጣም እፈልጋለሁ። ይህንን ቪዲዮ የመስራት ሪዝን እሱ እና ደግሞ ሌላ ላወራችሁ የሚፈልገው ነገር ቅጣት አለ። ኦብቪየስሊ ከተገኛችሁ በጣም ከባድ የሆኑ ቅጣቶች ልትቀጡ ትችላላችሁ። ሞስት ኦፍ ዘ ታይም ስትሬት የሆነ ኤፍ ነው የሚሰጣችሁ። ማለት ያንን ኮርስ ድጋሚ ትደግሙታላችሁ ማለት ነው እና ዛት በጣም ከባድ ነገር ነው። አንድ አመት ሜቢ እንደ ትምህርታችሁ አይነት አንድ ሴሚስተር ሁላ ወደኋላ ሊጎትታችሁ ይችላል። ማለት 5 አመት ሆነ የምትመረቁት 5 ከግማሽ ሊሆን ይችላል ማለት ነው እና ከባባድ ቅጣቶችን የሚጣልባችሁ ሜቢ እስከ መባረር ልደርሱ ይችላላችሁ፣ በጣም በተደጋጋሚ ከተገኛችሁ ማለት ነው እና የመጨረሻ ልላችሁ የምፈልገው ነገር ሜክ ዩ ኦን ዲሲዥን። ምናልባት ጓደኞቻችሁ እየሰሩ በጣም ጸዴ ውጤት እያመጡ ሊሆን ይችላል። እናንተ አንብባችሁ ምኑን ማታገኙ ይችላላችሁ እና ዲፓርትመንታችሁን ሊያሳጣችሁ ነው በዚህ ሳይድ ደግሞ ከተገኛችሁ በጣም ሀይ የሆነ ሪስክ ያለው ነገር ነው። የራሳችሁን ዲሲዥን በጣም አስባችሁ መወሰን አለባችሁ። የኔ ኢን ማይ ኦፒኒየን ሰው የሀቁን ለእናንተ ያለውን አታጡትን ብዬ አስባለሁ። በዚህም አለበዛ ማለት ነው። በስልክ ሰርታችሁ ሊሆን ይችላል። በራሳችሁ ሰርታችሁ የራሳችሁ የእናንተ ያለውን ፈጣሪ ይሰጣችኋል እና በጣም ከባድ የሆነ ዲሲዥን ሊሆን ይችላል። ግን ዲሲዥናችሁን ሜክ አድርጋችሁ መግባት አለባችሁ። በቃ እኔ አንብቤ ነው የምሰራው። የራሳችሁ የሆነ ካጠናችሁ ምን የራሳችሁ የሆነች ውጤት አታጡ። ግን ሜቢ ነገ ፈተና ሆኖ ዛሬ ሌሊቱን ማንበብ ሊሆን ይችላል። ሜቢ አምሽቶ ማንበብ ሊሆን ይችላል። ወይ ደግሞ ዛሬ ምንም ሳያነቡ ነገ ስልኩን እንዴት አድርጌ ላስገባው ብሎ በቃ ነጭ ላብ እስከሚያልባችሁ ድረስ መጨነቅ ሊሆን ይችላል ማለት ነው እና ሁለት አይነት ዲሲዥኖች አላችሁ። እኔ እንደ ራሴ ነግራችኋለሁ። ምንም አይነት ዲሲዥን ይሄን አርጉ የራሳችሁ ዲሲዥን ሜክ ማድረግ ማለት ነው። በራይት ዌይ እሄዳለሁ ወይ ደግሞ ስልኩን ይዤ እገባለሁ።
አሁንም ደግሞ አለው ሜክ ዩር ኦን ዲሲዥን። በዚህ ጉዳይ ላይ የራሳችሁ ዲሲዥን ሜክ ማድረግ አለባችሁ። የቪዲዮ መጨረሻ ላይ ደርሰናል። እስካሁን ድረስ አብራችሁ ስለቆያችሁ አመሰግናለሁ። ይሄ ቪዲዮ ከወደዳችሁት፣ ምክሬ ከተመቻችሁ ወይም ደግሞ ሌላ እንደዚህ እንድሰራላችሁ የምፈልገው ነገር ካለ ኮመንት ላይ ጻፉልኝ። ፍሬሽማን የሆናችሁት በተለይ የመረጃ እጥረት ያጋጥማችኋል ብዬ አስባለሁ። ምክንያቱም እኛ ፍሬሽማን ባለንበት ሰዓት ማለትም በቃ በዚህ ዘመን መረጃ እጥረት ይኖራል ብዬ አላስብም። ቴክኖሎጂ አለ፣ ብዙ ቴሌግራም አለ፣ ብዙ አይነት የመረጃ መስጫ መንገዶች አሉ ብዬ አስብ ነበር። ግን ሰምሃው መረጃ ያጥራቸዋል እውነቱን ለመናገር ማለት ነው። አሁን እኔ ኢንጂነሪንግ ዲፓርትመንት ነው የገባሁት። ምን አይነት ኮርሶች ነው የምወስደው ብላችሁ ሲኒየራችሁ ማጠይቁ ከሆነ በጣም ከባድ ልታውቁታችሁ። አሁን ለምሳሌ እኛ ፈርስት ሴሚስተር ላይ ኖርማል ማትስ እንማር ነበር ማለት ነው፣ ጀነራል ማትስ ማለት። ከዛ ሰከንድ ሴሚስተር ላይ አፕላይድ ማትስ እንማራለን ወይስ አንማርም? በቃ አንዱ እንማራለን ይላል፣ አንዱ አንማርም ይላል። እዛ እርስ በራስ ከጓደኞቻችሁ ጋር በቃ አንዱ የሆነ መረጃ ያመጣል፣ የተሳሳተ ሊሆን ይችላል። በቃ እንደዛ ነው የሚሆነው። እንደዚህ አይነት መረጃ የምትፈልጉት ነገር ካለ ኮመንት ላይ ጻፉልኝ። እንደዚህ አይነት ቪዲዮዎች የሚመቻችሁ ከሆነ ሰብስክራይብ እና ላይክ ማድረጋችሁን እንዳትረሱ። ለጓደኞቻችሁ ሼር አድርጉላችሁ፣ ይጠቅማቸዋል። ቪዲዮውን እስከ መጨረሻ ድረስ አብራችሁ ስለቆያችሁ አመሰግናለሁ። ሰላም።